ቆይ ግን አንተ ሜሮን ምን ያህል ነው የምታፈቅራት? ከምታስበው በላይ ያፈቅራታል። ልቧ እኮ ጥሩ ነው። ልቧ ሜሪ እንግዲህ ከሳሚ ላይ ማስመሰሏን ቀጥላለች ማለት ነው። እንግዲህ ሀሴትም ደግሞ ሰላምን ማለት ነው አቶ ግርማ እያማለላት ይገኛል ማለት ነው። እንግዲህ ሀሴትም ደግሞ የእናቷን ሚስጥርና ወይም ደግሞ የእናቷን ብድር ለመመለስ ደፋ ቀና እያለች ነው። ያልሆነውን ሁላ ሆነ እያለች አድርገናል እያለች እንግዲህ አቶ ግርማን እያማለለችው ትገኛለች። የእናቷን መሬትም ወይም ደግሞ የእናቷን ቤት አሶሳ ላይ ስለቀማት ማለት ነው ሐዋሳ ላይ ስለቀማት ከዛ ሐዋሳ ላይ ያለውን ቦታ እንዴት አገኘኸው? የት አለ መረጃው? ምንድን ነው እያለች እንግዲህ በማባበልና በማታለል ለመቀማት የመወሰን አቅሙ እንዳላት እያሳየችን ነው ማለት ነው። በሌላ በኩል እንግዲህ ሜሪም ደግሞ ማስመሰሏን በጣም ቀጥላለች። በቃ ሳሚንማ የእውነት ሁሉንም ነገር ይቅር ብዬ ወደ ራሴ መመለስ አለብኝ፣ ከዛም በኋላ ነው ማጃጃል ያለብኝ እያለች እንግዲህ ለገንዘብ ብላ እንደቀረበችው ሜሪ ግልጽ ነው ማለት ነው። ለዛም ደግሞ ጆሲ ነቅቶባታል ማለት ነው። አንተ ግን ምንድን ነው እንደዚህ የሚያደርግህ? መቼም ካጠገብህ ሆኖ ሊያርድህ ወይም ደግሞ ሊገልህ የመጣውን ሰው ማወቅ የሚባል ነገር ጭራሽ የለም ማለት ነው ምናምን ብሎ እንግዲህ ያስረዳዋል ማለት ነው። ወይ አንተ ደግሞ ሜሪ እኮ በጣም ምስኪን ሰው ናት፣ አንተ ስላልተረዳሃት ነው እንጂ አንዳንዴ ደግሞ ከሰው ስህተትም ከብረት ዝገትም አይጠፋም እና ብናስተውል መልካም ነው እያለ ልጆስ እየነገረው ነበረ ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ከዛሬ የምናየው ስለ ሀሴት ድራማ አንዳንድ አስመሳይ ሰዎችንና አንዳንድ ደግሞ ወዳጅ መስለው ከቅርብ የመጡ ስለ እናንተ ወይም ደግሞ ስለ ህይወታችሁ እየዘባረቁ የሚያወሩ አስመሳይ ሰዎችን ነው ልናይ የሚገባው ማለት ነው። እንግዲህ ዛሬም ደግሞ ሜሪ እንደተለመደው ፍቅረኛ አላት ሌላ ጆስ ወይም የሳሚን የቀረበችው ለገንዘብ ብላ ነው። ለገንዘብ ብላ እንደቀረበችው ደግሞ ጆሲ በደንብ ያውቃል ማለት ነው። በጣም ብዙ ነገሮች እንደዚህ አይነት ነገሮች እንደሚፈጠሩ እናውቃለን ማለት ነው። ከዛም ጆሲም እንግዲህ አንተ ልጅ ግን የምራምናሃት ነው ምናምን እያለ ነበረ። ሁሉንም ይቅርታ እየጠየቀች እኔ በድያለሁ፣ አስከፍቻለሁ፣ ያም ደግሞ ከእኔ እንድትርቅ አድርጎሃል፣ ፍቅሬን ቀንሰህብኛል እያለችው ነበረ ለሳሚ ማለት ነው። ሳሚም ደግሞ እኔ ሆነን ለመናገር አልተቀየምኩሽም ግን ደግሞ ሰላምንም ሆነ ጆሲን ይቅርታ በመጠየቅሽ እና ከቤት ሰላም በመፍጠርሽ እኔ በጣም ደስተኛ ነኝ። በዚህም እንዳገሽኝ እየተሰማኝ ነው እንጂ እኔ እንኳን ቅሬታም የለብኝም ወይም ደግሞ ቂም አልያዝኩብሽም ይላታል ማለት ነው። ከዛም በመጨረሻ እሺ በቃ እኔ ሁላቸውንም ከፊትህ ላይ ይቅር እላቸዋለሁ፣ ይቅርታ ጠይቃቸዋለሁ። አንተ ግን ከልብህ ይቅር እንዳልከኝ ማወቅ እፈልጋለሁ። እኔ አሁን ይቅርታህን ካንተሻለሁ፣ አውቃለሁ፣ በድያለሁ፣ አስቀይሜሃለሁ እያለች እንግዲህ የመስመሰሏን ጥግ እየሄደችበት ነው ማለት ነው። ከዛም በመጨረሻ እንግዲህ ሄዳ ሳሚም ቡና ፍልታ ምናምን ከዛ ሳሚ ቁጭ ብሎ ምናምን ጆሲ ይቅርታ አስቀይሜሃለሁ፣ አሁን ከማንኛችሁም ጋር ሰላም መፍጠር ነው የምፈልገው ስትላት ምን ይላል ጆሲ ማለት ነው። ለምን ጆሲ ያውቃል ከዚህ በፊት ብዙ ነገር። ግን ጆሲ የሚያናድደው ነገር ምንድን ነው? ለሳሚ ያለውን ነገር ሁሉ አይነግረውም። መረጃም ይዞባታል፣ ብዙ ነገርም ቪዲዮም ይዞባታል ምናምን፣ ግን ለሳሚ እንዴት መናገር እንዳለበት አላወቀም ማለት ነው። ሳሚም ደግሞ እንዲጎዳ አይፈልግም፣ ምክንያቱም ወንድሙ ስለሆነ ማለት ነው። በሌላ በኩልም እንግዲህ ሰላም ጋሽ ግርማን ስለ ዶክሜንቱ ወይም ደግሞ ስለ ቤቱ መረጃ እየተቀበለችው ትገኛለች ማለት ነው። ከዛም ሰክሮ ተኝቶ እያለ እንግዲህ አንተማ በቀልሃለሁ፣ እናቴን እንደዚህ አሳብዳት አትቀርም፣ እንደዚህ አድርጋት አትቀርም እያለች እንግዲህ እየዛተችበት ነበረ ማለት ነው። ከዛም በመጨረሻ ላይ እንግዲህ ተነስታ ከኩሽና ስትገባ አቶ ግርማም እንግዲህ ወደ ኩሽና ተነሳስቶ ሲገባ ሰማማ ስሚ ሲላተኝ እኔ እኮ አውቃለሁ፣ አንተ ግን እፈልግሻለሁ፣ አግብቼሽ እኖራለሁ፣ ህይወትሽን ሙሉ አደርግልሻለሁ ስትለኝ ቆይተ ግን የፈለግከውን ነገር ካገኘ በኋላ እኔን ውጭ ብለህ አባረርከኝ፣ ይሄን ነበረ ስፈራ የነበረ ምናምን ነገር ብላ እንግዲህ ጓብላበታለች ማለት ነው። የምርሽን ነው? እኔ እንደዚህ ያደረግኩኝ፣ እኔ እንደዚህ ላደርግ፣ እኔ እንደዚህ ዝግጁ ነኝ ምናምን ሲላት በጣም በሚገባ ዝግጁ ነህ፣ እንደዚህ ብለህ እኮ አባረርከኝ እንደፈለከ ገላይን ከተጠቀምከ በኋላ ስትለው እሺ በቃ ይቅርታ አድርጊልኝ፣ አጥፍቻለሁ፣ ስህተቴ ነው ሲላተኝ በቃ ዞር በልልኝ፣ አሁን ምንም ነገር ማሰብ አልፈልግም። እኔ እኮ ከአንተ ጋር የምኖረው ወይም ደግሞ ከአንተ ጋር ብሬ መሆን የፈለግኩት ትልቅ ሰው ስለሆንክ ህይወቴን አስተካክለ ትይዝልኛለህ፣ ከአንተ ጋር የሞቀ ኑሮ እኖራለሁ ብዬ አስቤ እንጂ የራሴ የሆነ አቻዬን ወይም ደግሞ ኩያዬን አጥቼ አይደለም። አንተ ግን በህይወቴ ለመጫወት ዝግጅትን ጨርሰሃል። ግን እንዴት ለምን ምናምን እያለች ለምን አንተ እሺ እኔ ከአንተ ጋር ስልሁን፣ ለምሳሌ ይህ ቤት ያንተ አይደለም እሺ በምን ልታስተዳድረኝ ነው ስትለው እንዴ ይህን እንዳልሆነ ማን ነገረሽ? ራስህ ነህ ያልከኝ፣ እንግዲህ ሌላ ማን ይነግረኛል ስትለው እንዴ
እኔ ነግሬሻለሁ። ይሄ ስም የሳሚ ይሄ ቤት የሳሚ ስሙ በሳሚ ይሁን እንጂ ቤቱም የኔም ጭምርት ነው እንዳታስቢ። ከፈለግሽ ደግሞ አዲስ አበባ ምን የመሰለ ቢላ ቤት አለ፣ ከዛ ጋር መኖር ትችያለሽ። የሐዋሳው ስትለው ምን የሐዋሳውን ደግሞ ብዬሻለሁ። አዎ እህቴ ናት የምትኖርበት ብለኸኛለኝ። ፈለግሽ አስወጣልሻለሁም ብለኸኝ ነበረ። ቆይ ግን አንቺ ከሐዋሳው ጋር ምንድን ነው ያለሽ ነገር? በጣም እኮ ስለ ሐዋሳው አበዛሽ ሲላት እኔ እንደነገርኩ ነግሬህ የለ ከዚህ በፊት ሐዋሳን በጣም ነው የምወዳት እኮ ብያለሁ ትለዋለች ማለት ነው። ከዛም በመጨረሻ ላይ እንግዲህ የምትፈልጊው ነገር ሁሉ ይሆንልሻል፣ እሺ በይ ብቻ። ነገር ግን የሚጸጸተኝ ነገር አለ። ምንድነው የጸጸተኝ? የትናንትናዋ ምሽት ምንም ትዝታ በሌለባት መንገድ እንደዛ በማለፈው ቆጭቶኛል። ምን አለ ዛሬ ብንደግማት ስትለው እሺ በቃ ግን ካርታውን ወይም ደግሞ መረጃውን እንድታሳየኝ እፈልጋለሁ ትለዋለች። እሱ ችግር የለውም አሳይሻለሁ፣ ምንም ማለት አይደለም ሰላምዬ ይላታል። እሺ ግርምሽዬ ጋሽ ግርማ ስትለው ጋሽ ግርማ አትበይኝ፣ የወደፊት ባልሽን እንዴት ነው ጋሽ ግርማ የምትይኝ? አንቱ ብለሽ መጥራትሽን አቁሚ፣ እኔ ከዚህ በኋላ ባለቤትሽ ነኝ፣ ግርማዬ ግርምሽ ብለሽ ብትጠሪኝም ደስ ይለኛል ይላታል ማለት ነው። ከዛ እሺ ብላው እንግዲህ ትሄዳለች ማለት ነው። ከዛም በመጨረሻ እንግዲህ ሳሚ ሲመጣም ምን እያደረግሽ ነው ሰላም ምንድን ነው የሆንሽው ሲላት እንዳለ እኮ አንድ ባንድ የነበረውን ነገር ሁሉ ዘረገፈልኝ ሳምዬ። ከዛም በኋላ ስለ ቦታው ወይም ደግሞ ስለ መረጃው ሊነግረኝ ሲል እንቅልፍ ይዞት ሄደ። ምን ነው በዛው በሞተ ብዬ ተመኘው። እናቴን እንዴት እንዳደረጋት እንዴት አድርጎ ቦታውን እንደወሰደባት እንዴት እንዳሰቃያት ነገረኝ። ሌላም ነገር ነበረ ሳምዬ፣ ግን አንተ እንዳይከፋህ ቅር እንዳይልህ ቃል ገባልኝ ስትለው ቃል ገባልሻለሁ፣ እንደዛማ አይደለም ከልብህ ከእውነት ስትለው እሺ ንገርኝ ይላታል። የእናትህ ይህ ቤት እናትህ እንዳልነበረች እናትህ እንዳልሆነች ከመንገድ ላይ እንዳነሳችህና ከዛም ደግሞ ስለምትወድህና ስለምታከብርህ በጣም ስለምትወድህ እንዳሳደገችህና ከዛም ልትሞት ስትል ደግሞ በጣም ስለምትወድህ ስሙን በአንተ ስም እንዳደረገችልህ እንጂ እናትህ እንዳልሆነችም ነግሮኛል ብሎ ትርፍ አለች። ከዛ ምን እንዴት እንደዚህ ሊሆን ይችላል ስላት አዎ እንደዚህ ሆነ በቃ የኔ እናቴ እንዳልሆነችና እናትህ እንዳልሆነች ነግሮኛል። ሰውየው ተንከሲስ ነው፣ ሁላችንንም ነው እኮ የጎዳን ስልህ አላመንከኝም። ሰውየው በጣም ክፉ ሰው ነው። ሰውየው አባቴ ሊባል የሚባል ሰው አይደለም። ሲጀምር ጋሽ ግርማ አረመኔና ጨካኝ ሰው ነው። የኔን እናትም የት እንዳለችም የት እንደጣላትም አላቅም። አሳብዶ ቤቷንም በራሷ ፊርማ አስመስሎ ፈርሞ ያንን ሁሉ ነገር አሳልፎባት ዛሬ ላይ ግን ይሄው ልብ በእኔ መሬትና በእኔ ቦታ በእናቴ ቤትና በእናቴ ቦታ የእህቱን አስገብቶ እያዘማነነ ይገኛል ማለት ነው። ታዲያ ይህን ሰውዬ መበቀል አይደለም ምንም ባደርገው እኮ አይወጣልኝም ትለዋለች ማለት ነው። ሰላምዬ በቃ ተረጋጊ፣ አንቺ እንደዚህ በመሆንና እንደዚህ በማድረግ ምንም የምታመጪው ነገር የለም። ዋናው እውነቱን መዘርገፉ ነው። ቀስ ብለሽ ጠብቂውና እንደምንም ብለን ደግሞ ካርታው ወይም ደግሞ መረጃው የት እንዳለ ደግሞ ይነግረናል። ከመረጋጋት ብዙ ነገር ይመጣል ብሏል ማለት ነው። አንዳንድ ሰዎች እንግዲህ በጣም በህይወታችን ውስጥ ወይም ወዳጅ ወይም ደግሞ ጓደኛ ወይም ደግሞ ዘመድ ወይም በቃ ኤቭሪቲንግ ብለው የሆነ ነገር ገብተው የህይወታችንን እንደዚህ እንደሚያደርጉት ነው ከዚህ ላይ እየተማርነ ያለው ማለት ነው። በጣም በሚገርም ሁኔታ እንግዲህ ሰውዬ እንጀራ አባት የሆነ ነገር ምናምን ይላል። ኖ አይደለም። በቃ የሆነ ሰው እናንተን መስሎ መቶ እኔ አሁን ሰው እየፈራሁ ነው። ስለ እውነት ነው የምላችሁ፣ በጣም ሰው እየፈራሁ ነው። በቃ ሰው ባላወራ ለራሱ ደስታዬ ነው። ምክንያቱም እኔ ነኝ ትክክል ያልሆንኩት ወይስ እነዛ ናቸው ትክክል ያልሆኑት የሚለው ነገር በአይምሮ ውስጥ እየመጣ ነው። ማንንም እንዲሁም ማንንም ማመንም ሆነ ማወቅ አልተቻለም። በአሁኑ ሰዓት ሁሉም ሰው አንድ አይነት ጸባይ፣ አንድ አይነት ገጽ እያለው ነው ማለት ነው። እና አሁንም እየተረዳን ያለው ይሄን ነው ከግርማ በቃ ሁሉንም ነገር ፍቅረኛ እየመሰለ ባል እየመሰለ ገብቶ የሳሚን እናትም ሆነ የሀሴትን እናት የሰላምን እናት ማለት ነው እንዳልነበሩ አድርገው ግን ቦታቸውንም ሆነ ንብረታቸውን በራሱ ስም አድርጎ መረጃውን ደግሞ ማንም እንዳያገኘው አድርጎ ደብቆ ነው ያስቀመጠው። አስቡት እንግዲህ የክፋት ጥግ ማለት ነው። በሌላ በኩል እንግዲህ ደግሞ ሜሮንም ደግሞ ባላላት ፍቅረኛ አላት። ለሳሚ የቀረበችው ቦታ እንዳለውና መሬት እንዳለው በስሙ እንዳለው ስለምታውቅ ለማግባት ነው የገባችው እንጂ ወደው ወይም ደግሞ አፍቅረው አይደለም። አስባችሁታል ምን ያህል ክፋትና አረ እግዚአብሔር ሆይ አረ እንደው አንተማ ቁጣህ ራቀ፣ የእውነት ቁጣህ ራቀ። ከዛም በመጨረሻ ላይ ግን ጆሲ ያቅባታል ማለት ነው። ጆሲ ስለሚያቅባት እንዴት እንደዚህ ታረጊያለሽ? አንቺ እያለሽ በህይወት እኔ በህይወት ቁሜ እያለሁ አንቺ መቼም ቢሆን ሳሚ እንድታገቢው አልፈቅድልሽም ይላታል ማለት ነው። እሷም እንግዲህ ተናዳለች። ይሄ ልጅ በምንድን ነው ማስወገድ ያለብኝ ወይስ ደግሞ ከሳሚ ጋር በምን ምክንያት ነው ማጣላት ያለብኝ እያለች እንግዲህ ለማጣላት በቃ መንገድ እየከፈተች ነው። እሱስ ባይመጣ፣ እሱስ ባይሳካ፣ እሱስ ባይሆን የሚባል ነገር አለ አይደለ? እሱማ ከኛ ጋር እንዳይሆን ወይም ደግሞ ከኛ ጋር እንዳይሰራ ወይም ደግሞ ከኛ ጋር
እንዳይቀጥል በሆነ መንገድ በቃ አንዳችን ወዳጅ አንዳችን ጠላቱን እናባረረው አይነት ነገር የሚመስል ነገር እንደዛ ነው እያደረጉ ያሉት እና በጣም ሳሚን በቃ ለገንዘብ እንደቀረበችው ስለምታውቅ ብቻ ጆሲን እንግዲህ በምን አይነት መንገድ ማጥፋት እንዳለባት ነው እያሰበች ያለ። ለምን እሱን አሁን ጆሲን ይቅርታ ጠይቀዋለች፣ ጥሩ ጓደኛ ሆናለታለች ምናምን እሱ ካልተሸወደላት በቅር ግን እሷ እቅዷ እንደዚህ ነው። በቃ ምስኪን ሆና ገብታ የዋህ ሆና ገብታ እሱን ማስጎዳት ወይም ደግሞ ማስጠፋት ካልሆነ እንደዛ ካልሆነ ጆሲ ስለሚከታተላት የሳሚን ንብረት በምንም አይነት መንገድ ልታገኘው አትችልም። አትገረሙም? ወይኔ ታዲያ እኛ ምኑ ላይ ነን ሰው የምንባለው? በእውነት እኔ ግን ለራሴ የፈራው በእውነት ለራሴ የፈራው በዚህ ደረጃ ስላል ለእርግጥ ነው ግን ድራማ ነው፣ ግን ደግሞ የሆነ እውነት ነገራም አለው እኮ ገውስ የሆነ እንደዚህ በማናውቀው ነገር ቢሰራ ይስራ፣ ቢተው ይተው፣ ቢቀር ይቅር፣ ቢመጣ ይምጣ እየተባለ የሰው ህይወት እንዴት እንደሚበላሽ እዚህ ላይ ማየት ይቻላል። እንግዲህ አሁን ሳሚን በቃ ከፈለገ ይኑር ካልፈለገ ይኑረው፣ በሽተኛ እንደሆነ ታውቃለች፣ እንደሚታመም ታውቃለች። በቃ ይሄ የሰው ሰውኛ ቢሰማት ሳሚ በሽተኛ ነው፣ ማገገም አለበት፣ ከጤናው ወደ ጤናው መመለስ አለበት ምናምን ነገር። ግን እሷ ገንዘቡ ላይ ስለሆነ ታርጌቷ ቢድን ይዳን፣ ቢሞት ይሙት፣ ቢኖር ይኑር የራሱ ጉዳይ አይነት ነገር ነው እያደረገች ያለችው ማለት ነው። በጣም ያሳዝናል በእውነት። ከእንደዚህ አይነት አስመሳይና ከእንደዚህ አይነት ቀጣፊ እንደዚህ አይነት ሳቂታ ሰው ይሰውረን። እንዲያው ለእኛ ያሰቡትን ለራሳቸው ያደርግላቸው የሚያስብል ጊዜ ነው በእውነት። በእርግጥ እርግማን አይደርስም፣ ግን ቢደርስ በቃ ለሰው ያሰቡትን ለሰው መጥፎነት የሚያስቡትን ሰዎች በቃ ልዑል እግዚአብሔር በቃ ወደ ራሳቸው አሁን እቺ ሜሮን በቃ ወደ ራሷ ያደርግላት። ገባችሁ? ልጁን አሁን ጆሲን በቃ ቀጥታ ለማስገደል ወይም ደግሞ እንትን እያለች ያለችው ከዛኛው ፍቅረኛዋ ጋር ተነጋግራ እሷማ ለማግባትም እያሰበ ነበረ። ግን ይሄ ጆሲ የሚባል ሰውዬ ሰላም ሊሰጠን አልቻለም፣ ምንም እንትን ሊለን አልቻለም። በቃ ጭራሹን ነው እየረበሸኝ ያለ ምናምን እያለች እንግዲህ እየነገረችው ነው። እንግዲህ ጆሲ ብልጥ ከሆነና ወይም ደግሞ ጎበዝ ከሆነ ቶሎ ብሎ እሷን መረጃውን ሊያሳይባት ይገባል ብዬ ነው ማስበው። እኔ እንዳንድ ሰው መረጃውን ቶሎ ብሎ ለሳሚ ማሳየት አለበት፣ ቶሎ ሳሚ እንዲባንን እንጂ ካልሆነ በህይወቱ ነው የምትጫወትበት፣ በጣም በህይወቱ ነው የምትጫወትበት። ሰላምም ደግሞ አሁን ሳሚን የምታቋጠርበት ጊዜ አይደለም። ምክንያቱም በጣም ለራሷ በእናቷ ጉዳይ ላይ በእናቷ ሰላምም እንግዲህ በእናቷ ምክንያት በጣም ብዙ ናት፣ ቢዚ ናት። በቃ ለሳሚም የምትደርስለት አይነት ነገር አይደለም። ምክንያቱም በጣም ቢዚ ናት እሷ ለራሷ እና እንዴት አድርጋ ማስጣል እንዳለባትም አታውቅም። ምክንያቱም ጋሽ ግርማ የሰላምን እናት እንደዛ ባልሆነ መንገድ ሜንታል እንድትሆን አድርጎ ወይም ደግሞ እንድታብድ አድርጓታል። ገንዘቧንም በራሱ ስም አድርጓል። የራሷን ፊርማ አስመስሎ የራሷን አሻራ አስመስሎ ወደ ራሱ አዙሮ እንግዲህ በራሱ መንገድ በራሱ እንትን የራሱ አድርጓል ማለት ነው። እና ለዛም ደግሞ እሱ መበቀል ትፈልጋለች። እሷንም ደግሞ ከልጅነት ጀምሮ ስለደፈራት ማለት ነው። ያንንም የደፈራትንም ከአይምሯ ላይ እየመጣ ነው። እሱ ግን ኦልሬዲ በልጅነቷ እንደደፈራት ሁሉ ለራሱ እረስጦት በቃ እሱ እንደ አዲስ ነው ሰውነቷ ላይ እየጎመጀ ያለው ማለት ነው። እግዚአብሔር ይገስጸውና በጣም በሚገርምና በሚደንቅ ሁኔታ ግን ይሄ ድራማ እና ማህሌት ድራማ በጣም የሚያስተምር ድራማ ነው። እውነት ለመናገር ገብታችሁ ካያችሁት እኔ ምን እያደረግኩ ነው? ለሰዎች ክፋት እያሰብኩ ነው ወይ? ለሰዎች መጥፎ ነገር እያሰብኩ ነው ወይ? ለሰዎች ምን ያህል ሰዎች በውስጣቸው ተቀይመውኛል? ቢስቁልኝስ በውስጣቸው ንጹህ ነገር አለ ወይ? ቢያስቡልኝስ ቢያወሩኝስ ምናምን ብለው እኔ አሁን ብዙ ጊዜ ለሰዎች እስቃለሁ፣ እጫወታለሁ፣ አወራለሁ ምናምን ግን እኔ ብዙ ሰዎች በውስጥ የራሱ እንትን ያልኩት ነገር አለውን ለመናገር የምፈራ ነገር እፈራለሁ ማለት እፈራቸዋለሁ በቃ እነዛን ሰዎች ማለት ነው። እና ማህሌትንና ሀሴትን ድራማ እንድትከታተሉ ሪኮሜንድ